አላህ በቁርአን ውስጥ እጅግ ብዙ በዘመናዊ ሳይንስ የተደገፉ ግኝቶችን ማካተቱ ነው። ከነዚህ ውስጥ ዘቢግ ባንግ ወይም ደግሞ የዓለማችንን እንደ ምክንያት መከሰት የሚያቀርቡትን ፍንዳታ ሳይንስ ከዛሬ 15 ዓመት ገደማ አካባቢ ያገኘው ሲሆን ቁርአን ግን ይህን ክስተት ከ1400 ዓመታት በፊት በቁርአኑ ላይ አስፍሮታል። ሌላው ደግሞ አላህ በቁርአኑ ላይ ስለ ሁለቱ አብረው የሚፈሱ ግን የማይቀላቀሉትን ባህሮች በቁርአን ላይ መግለጹ ሲሆን ይህን ግኝት ከጊዜ ብዛት ሳይንስ ያረጋግጠዋል። ይህም አልበቃም። የዓለማችንን ሳይንቲስቶች ያስደነገጠው ስለ ሰው ልጅ አፈጣጠር ቁርአን ላይ በግልጽ መካተቱ የተነሳ ይህ ጥልቅ ዕውቀት ከ1400 ዓመታት በፊት መልእክተኛው በምንም ተአምር ሊያውቁት እንደማይችሉና ይህ የአንዱ የፈጣሪያችን አላህ ተአምር መሆኑን በፕሮፌሰር ኪድሞር የተባለ ተመራማሪ ገልጸዋል። ሌላው የፊርዓውንና ተከታዮቹ መጨረሻ ክስተት በቁርአን ላይ በዝርዝር መገለጹ ሲሆን ከዛ በተጨማሪ ደግሞ ከትውልድ ትውልድ ይማርበት ዘንድ የፊርዓውንን ቅሪተ አካል ሳይፈርስ እንደሚያቆየው በቁርአን ላይ በግልጽ መዘገቡና ቁርአን በራሱ ይህን የመሰለ ታሪካዊ ክስተት እንከን በሌለሽ ሁኔታ መዘገቡ ሌላው የቁርአን ታምራዊነትን የሚያሳይ ይሆናል።